በክሪፕቶ ዓለም ለብዙዎች በተቃራኒ የሆነ ነው። ክሪፕቶ ዶላርን ይሰብራል የሚል እምነት ነበረ፣ ግን እየሆነ ያለው በተቃራኒ ሳይሆን አይቀርም። ልንገራችሁ። በክሪፕቶ ዓለም ስቴብል ኮይን የሚባል ልክ እንደ ዩኤስዲሲ ወይም ደግሞ ዩኤስቲዲ አይነት ኮይን አለ። በዋናነት ዶላርን ማች ያደርጋል። የክሪፕቶ ዋጋ በሚወጣበትና በሚቀንስበት ሰዓት ስቴብል ኮይን ስሙ እንደሚለው የተረጋጋና ስቴብል ነው። ሴፍ ዞን ነው ማለት ነው። ሰዎች ክሪፕቶችን ከመግዛት ባለፈ በሀገራቸው የሚፈጠረውን ኢንፍሌሽን ለማምለጥ ወደ ስቴብል ኮይን ግዢ ገብተዋል። ልክ ናቸው አይደል? ግን ሶስት ችግሮችን ያመጣል። አንድ፣ የዶላርን የበላይነት ይበልጥ ያጋንናል። ሰዎች በሀገራቸው ገንዘብ ከማስቀመጥ በዶላር ያስቀምጣሉ፣ ወደ ዲጂታል ዶላር በመቀየር ማለት ነው። ያ ማለት መንግስት በራሱ ከረንሲ ላይ አቅም አይኖረውም ማለት ነው። ሁለተኛው፣ የፋይናንስ ፍሎውን ያቃውሳል። መንግስታት የካፒታል ቁጥጥራቸውን ያጣሉ ማለት ነው። ሶስተኛው ደግሞ ታክስን ለመደበቅና ከመደበኛው ግብይት ውጪ ገንዘብን ለማዘዋወር አማራጭ ሆኖ እያገለገለ ነው። ልክ እንደ መኒ ላውንድሪ። የክሪፕቶ ዋናው ጥቅሙ የባንክና የሀብት ክምችትን ዲሴንትራላይዝድ ማድረግ ቢሆንም ባለው የክሪፕቶ ዋጋ አለመረጋጋት ግን ከፍተኛ አቅምን ለዶላር እየፈጠረ ይገኛል። ያ ማለት ሀብትን ወደ ዶላር ሴንትራላይዝድ እያደረገ ነው። ለዚህ ሆን ትራምፕ የሚጠረጠሩበት ማርኬት ማኒፑሌሽን ያስፈለገው ጥያቄ ነው። በዛም አለ በዚህ ግን ተጠባቂው የብሪክስን ገንዘብ እስኪደርስ የገንዘባቸውን ዋጋ ለማስጠበቅ የፈለጉ የዓለም ህዝቦች ለአሜሪካ ዶላር ባለውለታ እየሆኑ ነው። ምን ታስባላችሁ?